ለምታጨበጭቡለት አምላክ ልክ መኖር ጀምሩለት ወገኖች። መላእክት በክንፎቻቸው ያጨበጭቡለታል፣ መላእክት በእግሮቻቸው ያሸበሽቡለታል። አሁን እኛን የሚፈልገው የዚህ የፍቅር ልባችን ተነክቶ በልባችን እንድናነግሰው ብቻ፣ ከኃጢአት ጋር እንድንቆራረጥለት ነው። ጭብጨባ አይበቃው፣ ጭምታ አይበቃው። ጭምት ሁኑለት፣ ከወደዳችሁት ኑሩለት። የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። ያጨበጭባል አይልም። ይቅርታ አታጨብጭቡ ማለት አይደለም። አድንቁት፣ አክብሩት። የሚበልጠው ግን ተገዙለት። ለምታፈቅሯቸው ትገዙላቸው የለ፣ ለምትወዷቸው ትሸነፉላቸው የለ፣ ለወለዳችኋቸውና ለምትወዷቸው ልጆቻችሁ ትንከራተቱላቸው የለ። ተንከራተቱለት፣ ውደዱት፣ አፍቅሩት፣ ተገዙለት። መውደዳችሁ ይረጋገጠው በመገዛታችሁ፣ እሺ በማለታችሁ ነው፣ በማድመጣችሁ ነው። በዚህ ነው የሚለካው።